ዘጠነኛው ታላቅን ኃጢአት ወይም ዘካን መከልከል ይላል ሐዲሱ። አላህ ሱብሓነሁ ወተዓላ እንዲህ ይላል ወላ የሕሰበነ አለዚነ የብኸሉነ ቢማ አተሁም አላሁ ሚን ፈድሊሂ ሁወ ኸይሩን ለሁም በል ሁወ ሸሩን ለሁም ሰዩስቀውነ ማ ቢጃሉ ቢሂ የውመል ቂያመት። እነዚያም አላህን ከችሎታው በሰጣቸው ገንዘብ የሚነፍጉ እነሱም ለእነርሱ ደግ አደም አይመስላቸውም። ይልቁንም እነሱ እኮ ለእነሱ መጥፎ ነው። ያንን በእነሱ የተነፈጉበትን በትንሣኤ ቀን እባብ ሆኖ ይጠለቃሉ። አልኢምራን 180 ላይ ጠቅሷል። አላህ እንደገና እንዲህ ይላል አለዚነ ላ ዩቱነ ዘካተ ወሁም ቢልአኺረቲ ወሁም ካፊሩን። እነዚያም ዘካን ለማይሰጡ እነሱም በመጨረሻይቱ ዓለምን እነሱ ከሃዲዎች ለሆኑት ወዮላቸው ይላል። በሌላ ደግሞ የቁርአን አንቀጽ እንዲህ ይላል ወለዚነ የክኒዙነ ዘሀበ ወልፊደተ ወላ ዩንፊቁነ ቢሃ ፊ ሰቢልላሂ ፈበሽርሁም ቢዐዛቢን የውመ ዩሕማ ዐለይሃ ፊ ናሪ ጀሀነመ ፈተኩነ ቢማ ጂባሁም ወጁኑቡሁም ወዙሁሩሁም ሃዛ ማ ከነዝቱም ላዩሲቁኩም ፈዙቁ ቢማ ኩንቱም ተክኒዙን። እነዚያም ወርቅና ብርን የማያደልቡት በአላህን መንገድም ላይ ለማያወጡት በአሳማሚ ቅጣት አብስሯቸው። በእነሱ ላይ እኮ በገሃነም እሳት በሚጋልባትና ግንቦቻቸውንም ጉሮቻቸውንም ጀርባቸውንም በእሷ የሚተኮሱ ቀን አሳማሚ በሆነ ቅጣት አብስሯቸው ይላል አላህ ሱብሓነሁ ወተዓላ። ይህ ለነፍሶቻችሁም ያደለባችሁትን ነው፣ ታደልቦትም የነበራችሁትን ቅመሱት ይባላሉ። አተውባ 34 እና 35 ጠቅሷል። አቡ ሁረይራ ረዲየላሁ ዐንሁ እንዲያስተላልፉት ያለሙተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል እኮ ማንኛውም የወርቅና ወይንም የብርን ባለ ሀብት ዘካን በትክክል ካልሰጠ በዕለተ ቂያማ የእሳት ሳይሆን ይበጅለታል። ከጀሀነም እሳት እኮ ውስጥም በሱ በሳህኑ ጎኑ ግንባሩን ጀርባውንም ይተኮስበታል። ግለቱን በበረዶ ቁጥር ልክ 50,000 ዓመት ለሚሆን ጊዜ ያህል እንደገና እንዲግል ይደረጋል። ለሰው ልጆች የመጨረሻ ፍርድ እስኪሰጥና እነሱም ወደ ጀነት ወይንም ወደ ጀሀነም የሚወስደውን መንገድም እስኪያዙ እነሱም ወደ ጀነት ወይንም ወደ ጀሀነም የሚወስደውን መንገድም እስኪያዙና ድረስ በዚህ ሁኔታ ሊቀጣ ይችላል። ሲቀጣ ይቆያል። ያለሁ ተየ ሰለላሁ ዐለይሂ ወሰለም ወይ የግመልስ ተብለው ተጠይቀው ሲመልሱ የግመል እኮ ባለቤትን ግዴታውንም ካልሰጠ ቅጣቱ አይቀርለትም። ከግዴታው መካከል ውሃ ለመጠጣት በወረደች ጊዜ ማለት እና ለሚገባቸውንም ሰዎችን ማጠጣት ይገኝበታል። ግዴታውንም ካልተወጣ በዕለተ ቂያማ እኮ ከሰፊ አሸዋማ ሜዳ ላይ ይጣላል። አንዲትም ግመል እንኳን ሳትጎድል ሁሉንም ግመሎችን እዚያው ያገኛቸዋል። በኮቴያቸው እኮ ይረጋግጡታል፣ በጥርሳቸውንም ይነክሱታል። የመጀመሪያው ባለፈ ቁጥር የመጨረሻው ይመለሳል። በዚህም አኳኋን ርዝመቱ 50,000 ዓመት ለሚሆን ጊዜ ይቀጣል። በሰው ልጆች እኮ መካከል የመጨረሻ ፍርድ እስኪሰጥና እሱም ወደ ጀነት ወይም ወደ ጀሀነም የሚወስደውን መንገድን እስኪይዝ ድረስም ይህን ሁኔታ ይቀጥላል አለ። የዓላማችን ሰለላሁ ዐለይሂ ወሰለም ሆይ ላምና ፍየልስ ተብሎ ተጠይቀውንም ሲመልሱ የላም ወይንም የፍየል እኮ ባለቤት ግዴታውን ካልተወጣና ቅጣትን አይቀርለትም። በዕለተ ቂያማ ከሰፊ አሸዋማ መስክ ላይ ይጣላል። ከእነሱ ውስጥ እኮ አንድንም እንኳን ሳይጎድል
እነዚያም ያገኛቸዋል ሁላቸውን ከውስጣቸው ቀንዱን የተጣመመና ቀንዱ የሌለው ወይንም የተሰበረ የመጀመሪያ ባለፈ ቁጥር የመጨረሻው ድጋሚ ይመለስበታል ማለት ነው። በዚህ አኳኋን ርዝመቱ 50,000 ዓመትን ለሚሆን ያህል ጊዜ ይቀጣል። የሰው ልጆች እኮ የመጨረሻ ፍርድን እስኪሰጥና እሱም ወደ ጀነት ወይንም ወደ ጀሃነም የሚወስደው መንገድም እስኪይዝም ድረስም ያህል ሁኔታ ይቀጥሉበታል። ያለ ምክንያት ሰለላሁ ዐለይሂ ወሰለም ፈረስ ተብሎ ሲጠይቀው ሲመልሱ ፈረሶች እኮ 3 አይነት ናቸው። አንደኛው ለባለቤቱ ኃጢአት የሆነ፣ ሁለተኛው ደግሞ ለባለቤቱ ከዋኛ የሆነ፣ ሶስተኛው እኮ ደግሞ ለባለቤቱ ምንዳን የሚያስገኝ ናቸው። ለባለቤቱ ኃጢአት የሆነው እኮ ለይልኝ ለኩራትና ለሙስሊሞችን ስሜትን ለመጉዳት የሚጠቀሙበትን ነው። ይህን እሱ ኃጢአት ይሆንበታል። እሱም ከዋኝ የሚሆነው ሰውየውን በአላህ መንገድ ከዋለውና ከጀርባውን በአንገቱ ጋር ተያይዘው የአላህ መብትን ያልዘነጋ ከሆነ ነው። ይህን እኮ እሱ ከዋኛ ይሆንለታል። ምንዳ የሚያስገኝለትም ደግሞ በአላህ መንገድም ለሙስሊሞችን ጥቅም ይውል ዘንድ መስክ ላይ ያሰማራው ነው። ከዚህ መስክ እኮ ላይ በተመገበ ቁጥር ለሱ ምንዳ ይጻፍለታል። ለመዝለል በተጠቀመበትም መንገድና በዘለለት ከፍታ ልክ ምንዳ ይጻፍለታል። ባለቤቶች ለማጠጣት አስበው ባይሆን ወደ ወንዝ ከወሰዳቸው ከጠጡ እሱም በጠጡት ልክ ምንዳ ይጻፍለታል ለባለቤቱ ማለት ነው። ያለ ዓመት ሰለላሁ ዐለይሂ ወሰለም ይህን አስርዮሽ ተብለው ተጠይቀው ሲመልሱ አህያን በተመለከተ ከምከተለው ልዩና ሁለንታዊ አንቀጽ ሌላ የተለየ መልክ አልወረደልኝም አሉና የሚከተለውን አንቀጽ አነበቡ። ቅጣት ታክሎ በጎ የሰራ ያገኛል፣ ቅጣት ታክሎ ክፉ የሰራ ያገኛል ምንዳው። ሙስሊም ዘግቦታል ሐዲሱ ማለት ነው። ኢብኑ አባስ ረዲየላሁ ዐንሁ እንዲህ አለ፣ የገንዘብ አቅም ያለው እና የአላህን ቤትን መዘየር ወይም ሀጅ ማድረግ እየቻለ ያልሄደና በእሱ ላይ ዘካን ግዴታ ሆነበት ያልሰጠ በመጪው ዓለም ወደዚህችን ዓለም መመለስ ይጠየቃል። በዚህ ጊዜ አንድ ሰው እኮ ኢብኑ አባስ ረዲየላሁ ዐንሁ ሆይ በአላህ ፍራ፣ ወደ ምድርም ዓለም መመለስን የሚጠይቁትን ከሃዲዎች ናቸው አለ። በዚህ ጊዜ ኢብኑ አባስ ረዲየላሁ ዐንሁ የሚከተለው የቁርአን አንቀጽን አነበቡት። የሀጅ አቅም ኑሮት ሀጅ አልሄድና ዘካ አቅም ኑሮት ዘካ ያወጣ ሰው ቅጣቱ ማን ነው ያስረዳል። ወአንፊቁ ሚማ ረዘቀኩም ሚን ቀብሊ አን ያእቲየ አሐደኩም መውቱ ፈየቁሉ ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ ፈአሰደቀ ወአኩን ሚነ ሳሊሒን ያል በቁርአኑ አላህ ነው። አንዳችሁ እኮ ሞት ሳይመጣውና ጌታውን ሆይ እንደመጸወትና ከደጋጎቹም ሰዎችን እንድሆን ወደ ጥቂት ጊዜ ብታቆየኝ ኖሮ እመኛለሁ ከማለቱ በፊት እስከ ጠናችሁትን ሲሳይ ለግሱ ይላል። አቡ ሁረይራ ረዲየላሁ ዐንሁ ለሰለፍ ሊያላሁ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል እኮ አሉና አላህን ገንዘብን ሰጥቶትን ዘካውን የማያወጣ በፍርዱ ቀን ትልቅ እባብ ሆኖ ወደ እሱ መጥቶ ይጠመጠምበታል። እባቡ ማለት ነው። ዘካን አቅም ኖሮት ዘካ የሚያወጣ ሰው ማለት ነው። ይደልብና የውመል ቂያማ እባብ ሆኖ ይመጣበትና ይጠመጠምበታል። በመርዙም ነድፎት እኔ ገንዘብህን ነኝ ይለዋል። ራሱ እባቡ ማለት ነው። በመርዙ ነድፎና እኔ እኮ ገንዘብህ ነኝ ይለዋል። እኔ ገንዘብህ ነኝ ይለዋል፣ ሀብትህ ነኝ ይለዋል። ይህንን ካለው በኋላ የሚከተለውን አንቀጽም አነበቡ። ወላ የሕሰበነ አለዚነ የብኸሉነ ቢማ አታሁም ላሁ ሚን ፈድሊሂ ፈሁወ ኸይሩን ለሁም በል ሁወ ሸሩን ለሁም ሰዩስቀውነ ቢሂ የውመል ቂያመቲ። እነዚያ አላህን ከችሎታው በሰጣቸው ገንዘብ የሚነፍጉ እነሱ እኮ በእነሱም ደግ አይመሰላቸውም፣ ይልቁንም እነሱ በእነሱ መጥፎ ነው። ያንን እኮ በእነርሱም የሚነፈጉበትን በትንሣኤ ቀንም እባብ ሆኖ ይጠለቃሉ ይላል። አስረኛው ታላቁ ኃጢአት በረመዳን ወር ጾምን ያለ በቂ ምክንያት መግደፍ። በረመዳን ወር ያለ ምክንያት ጾም ማጥፋት ማለት ነው። ያ አዩሃ አለዚነ አመኑ ኩቲበ አለይኩሙል ሲያሙ ከማ ኩቲበ አለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን።
አያመን ማዕዱዳት ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ይላል። ምንድን ነው የሚያስረዳን ማለት ነው ሐዲሱ። እናንተ ያመናችሁ ሆይ ጾም በእነዚህ ከእናንተ በፊት በነበሩትን ህዝቦች ላይ እንደተጻፈው በእናንተም ላይ ተጻፈ ይላል፣ ተደነገገ።